ልቤ በጣም እየመታ ነው ወንድሜ። እኔ ወደዛ አልሄድም። ይህንን ድምፅ የሰሙት በሚቺጋን ግዛት የሚገኙ የፖሊስ አባላት ነበሩ። 7 የሁለተኛ ደረጃ ትምህርት ቤት ተማሪዎች ቅዳሜ ምሽት ላይ ለየት ያለ ነገር ለማድረግ አስበው ነበረ። ለበርካታ ዓመታት ተዘግቶና ቆሻሻና ፍርስራሽ ብቻ ወርሶት በቆየው ቦይስቪል በተባለ አሮጌ የህፃናት ማረሚያ ማዕከል ውስጥ ገብተው ለመጫወትና ቪዲዮ ለመቅረጽ ወሰኑ። ነገር ግን በዚያ ጨለማና አየር በሌለው ክፍል ውስጥ የያዙትን የስልክ መብራት እያበሩ ወደ ህንፃው ጥልቀት ሲገቡ በፍጹም ያያሉ ተብሎ ያልተጠበቀና ደም ስራቸው የሚያቀዘቅዝ አሰቃቂ ሚስጥር ይጠብቃቸው ነበረ። ከወጣቶቹ አንደኛው መሬት ላይ ወደቀውንና አቧራ የሸፈነውን አሮጌ በር በእግሩ ፈቀቅ አደረገው። በዚያች ቅጽበት የሁሉም ወጣቶች ጩኸት ያንን ባዶ ህንፃ አወከው። በበሩ ስር በጨለማው ውስጥ የተዘረረችው የአንዲት ወጣት ሴት አስክሬን ነበረች። ታዳጊዎቹ በድንጋጤ እየሮጡ ልባቸው ካፋቸው ሊወጣ ሲታገል ወደ መኪናቸው ተመልሰው ከአካባቢው በፍጥነት ራቁ። የተከለከለ ቦታ በመግባታቸው በህግ እንጠየቃለን የሚለውን ፍርሃት እንኳን ያዩትን አሰቃቂ ነገር እንዲደብቁ አላስገደዳቸውም። ወዲያውኑ ወደ 911 ደውለው እየተንቀጠቀጡ ተናገሩ። ሄሎ 911፣ እኛ የተተወ ህንፃ ውስጥ የነበርን እናም መሬት ላይ አስክሬን ያገኘን ይመስለኛል። ፖሊሶች ጥሪው እንደደረሳቸው መሳሪያቸውን አዘጋጅተው ወደ ወንጀሉ ቦታ አመሩ። ነገር ግን በዚያች ምሽት ያገኙት ነገር ተራ በስሜት የተፈጸመ ግድያ ወይም የመኪና አደጋ አልነበረም። ያ አስክሬን ከተማዋን ሙሉ ወደሚያንቀጠቅጠው ጨለማና ስርዓት አልባ ወደሆነው ዘ ሪፐርስ ወደተባለው ድብቅ የአምልኮ ቡድን በር የሚከፍት የመጀመሪያው አሰቃቂ ሚስጥር ነበረ። በሚቺጋን ግዛት ውስጥ የምትገኘው የሞንሮ ካውንቲ ከተማ በዚያች ሐሙስ ምሽት እጅግ በጣም ጸጥተኛና ሰላማዊ ይመስል ነበር። አየሩ ቀዝቃዛ ነው። የከተማዋ ነዋሪዎች ወደ ቤታቸው ተመልሰው እራታቸውን እየበሉ ወይም ለመተኛት እየተዘጋጁ ባሉበት ሰዓት እነዚህ 7 የሁለተኛ ደረጃ ትምህርት ቤት ተማሪዎች ግን አድሬናሊናቸውን የሚቀሰቅስ ነገር ፍለጋ ላይ ነበሩ። ቦይስቪል ይህ ቦታ በአካባቢው ወጣቶች ዘንድ በክፉ ስሙ የሚታወቅ በሙት መንፈስ የተወረሰ ነው ተብሎ የሚታመን አሮጌ ህንፃ ነው። ለበርካታ አስርታት ታዳጊ ህጻናት የታሰሩበት፣ አሁን ግን የፈራረሱ ግድግዳዎች፣ የተሰበሩ መስኮቶችና የዛጉ በሮች ብቻ የቀሩበት አሰልቺ ቦታ ነበረ። ወጣቶች ህንፃው አጥር ስር አሾልከው በመግባት በሩን ገፍተው ወደ ውስጥ ዘለቁ። የህንፃው አየር ከባድ ነበረ። የእርጥበትና የአሮጌ እንጨት ጠረን ያፍናል። በያዙ ስልክ መብራት እየተመሩ ወደ ጥልቁ ኮሪደር መጓዝ ጀመሩ። አንዳንዶች በስልካቸው ቪዲዮ ይቀርጻሉ፣ አንዳንዶች ደግሞ እርስ በርሳቸው እየተሳሳቁ ይዘባበታሉ። ነገር ግን ወደ አንደኛው ጨለማ ክፍል ሲገቡ የሳቃቸው ድምፅ በአንዴ ጠፋ። አንዱ ታዳጊ መሬት ላይ የወደቀውን ትልቅ የእንጨት በር አየ። ቆይ ይህ በር ስር ያለው ነገር ምንድን ነው? በማለት በር ላይ የተቀመጠው ነገር ፈቀቅ ለማድረግ ሞከረ። በሩ በትንሹ ሲነሳ ከስሩ የወጣው አሰቃቂ ትዕይንት ወጣቶቹን እንደቆሙ አደረጋቸው። በዚያ አቧራማ መሬት ላይ የተዘረረችው ወጣት ሴት ጨዋታ አልነበረችም፣ እውነተኛ የሰው አስክሬን ነበረች። በዚያች ቅጽበት ወጣቶቹ የያዙትን ስልክ ጨብጠው እየተረጋገጡ እና እየተገጫጩ ወደ ውጪ ሮጡ። ወደ መኪናቸው ገብተው ሞተሩን በማስነሳት ከአካባቢው እግሬ አውጪኝ ብለው አመለጡ። በመኪና ውስጥ ያለው ጭንቀት ከፍ ያለ ነበረ። ምን አየን? እውነት እሱ አስክሬን ነበር የሚለው ጥያቄ ጭንቅላታቸውን አሳበደው። በመጨረሻም ከአካባቢው ጥቂት ርቀው ከሄዱ በኋላ በመኪና ውስጥ ከነበሩት አንደኛው ልጅ ስልኩን አንስቶ ወደ 911 ደወለ። ድምፁ በከፍተኛ ፍርሃት ይንቀጠቀጥ ነበር። የ911 ድንገተኛ ጥሪ ክፍል የአደጋው ቦታ የት ነው አለች የጥሪ ተቀባይዋ። እሺ፣ እኛ የተተወ ህንፃ ስናስ ነበረ፣ እናም የሞተ ሰው አስክሬን ያገኘን ይመስለኛል ሲል መለሰ። አሁን ያላችሁበት አድራሻ የት ነው? በትክክል ምን ተከሰተ? እኛ ከአካባቢው ርቀናል፣ ምክንያቱም በጣም ፈርተናል። ነገር ግን እዚያ ህንፃ ውስጥ መሬት ላይ የወደቀውን በር ፈቀቅ ስናደርገው በሩ ስር ሰው ተዘርሮ ነበር። አስክሬን ነው፣ እባካችሁ ፖሊስ ላኩ። ጥሪው እንደተጠናቀቀ የሞንሮ ካውንቲ ፖሊስ መኮንኖች ወዲያውኑ መልእክት ደረሳቸው። በዚያች ጨለማ ምሽት ምንም አይነት የኤሌክትሪክ መብራት የሌለውንና በደርዘን የሚጠቁ ክፍሎች ያሉትን ያንን ግዙፍ የተተወ ህንፃ መፈተሽ እጅግ አደገኛ ነበር። መኮንኖቹ የጦር መሳሪያቸውን መዘው የመብራት ሽቦአቸውን አበሩ። ወደ ቦይስቪል ህንፃ በሩን ሰብረው ሲገቡ በዚያ ክፍትና ባዶ ህንፃ ውስጥ የወንጀለኛው ድምፅ ወይም ሌላ አደጋ ሊጠብቃቸው እንደሚችል ያውቁ ነበረ። በየክፍሉ እያለፉ መሳሪያቸውን ወደፊት እያሰማሩ ህንፃውን አንድ በአንድ ማጽዳት ጀመሩ። ኮሪደሩ ረጅምና አስፈሪ ነበረ። የእግራቸው ኮርቻ ድምፅ በግድግዳው ላይ ያስተጋባል። ለአንድ ሰዓት ያህል ሙሉ ህንፃውን ሲፈትሹ ከቆዩ በኋላ በመጨረሻ ወጣቶቹ ወደ ተናገሩበት ክፍል ደረሱ። መሬት ላይ በቆሻሻ የታፈነ ታርፕሊን ወይም ላስቲክ ተሸፍኖ የነበረውን ነገር ገለጡት። እዚያ ቦታ ላይ የተገኘችው ወጣት ሴት የ2 ዓመቷ ኬሊ ሳድዊክ ነበረች። ነገር ግን ፖሊሶች አስክሬኑ በጥንቃቄ መመርመር ሲጀምሩ ሁኔታው ተራ የግድያ ወንጀል እንዳይደለ የሚያሳይ እጅግ በጣም እንግዳና አስፈሪ ነገሮችን ማስተዋል ጀመሩ። የኬሊ ፊት፣ እጆቿና አንገቷ ላይ እንግዳ የሆነ የነሐስና የወርቅ ቀለም ያለው ብናኝ ተነስንሶባታል። በአስክሬኑ ዙሪያ የሻማ ቅሪቶች ተበታትነዋል። በእግሮቿ ላይ ደግሞ እንግዳ የሆኑ ምልክቶችና ጭረት መሰል ጽሑፎች ተቀርጸው ነበረ። ከሁሉም በላይ ደግሞ በራሷ ላይ የተተኮሱት
3 ጥይት ቁስሎች ወዲያውኑ ሕይወቷን ማለፉን ያረጋግጡ ነበር። ይህ ተራ ወንጀለኛ ስራ አልነበረም። ይህ ግድያ የጥንቆላ፣ የአምልኮ ወይም የክፉ ስርዓት መልክ ነበረው። ፖሊሶች የኬሊን የጣት አሻራ በመቃኘት ማንነቷን ካረጋገጡ በኋላ በዚያች ምሽት ጥያቄያቸው እየጨመረ መጣ። ይህችን ንጹህ ወጣት ሴት በዚህ አሰቃቂ ሁኔታ ገድሎ በወርቅ ብናኝና በሻማ ከቦ ያስቀመጣት ማን ነው? ዘ ሪፐርስ የተባለው ቡድንስ ማንነቱ ምንድን ነው? በዚያች ምሽት ሌላ የፖሊስ ቡድን አስክሬኑን ካገኙት 7 ታዳጊዎች ጋር ተገናኘ። ወጣቶቹ እጅግ በጣም ደንግጠውና ተንቀጥቅጠው የነበረ ቢሆንም ሙሉ በሙሉ ከፖሊስ ጋር ለመተባበር ፈቃደኛ ነበሩ። በህንፃ ውስጥ ሳሉ በስልካቸው የቀረጹትን ቪዲዮዎች ሙሉ በሙሉ ለፖሊስ አስረከቡ። መርማሪዎቹ ታዳጊዎቹ ከተፈጸመው ግድያ ጋር ምንም አይነት ግንኙነት እንደሌላቸውና ይበልጥ ያሳሰባቸው ፈቃድ ሳይኖራቸው በመግባታቸው ስለሚመጣባቸው የህግ ተጠያቂነት እንደነበረ ተረድተው በነፃ አሰናበቷቸው። ከእኩለ ሌሊት በኋላ ፖሊሶች የፖሲቪል ህንፃ ሙሉ በሙሉ በካተን በማጠር የመጀመሪያ የጠዋት ብርሃን እስኪወጣ ድረስ የወንጀሉን ቦታ ዘጉት። በማግስቱ ጠዋት የወንጀል መርማሪዎቹ በከተማ ውስጥ የሚገኙ ሁሉንም የነጠላ ሲሲቲቪ ካሜራዎች ምስሎችን በጥንቃቄ መፈተሽ ጀመሩ። ለሰዓታት ያህል የ2 ሳምንት የካሜራ ቀረጻዎችን ሲያጣሩ ካደሩ በኋላ በመጨረሻም የካቲት 15 ቀን ምሽት 4 ሰዓት ገደማ ላይ ኬላን በካሜራ አገኟት። ኬላ ከቀበሌው አፓርትመንት ወጥታ በሮስለል ስትሪት ድልድይ ላይ እያለፈች ትራመድ ነበረ። እርሷ ራሷ ከ1 ሰዓት በኋላ ምሽት 5 ሰዓት ላይ በተመሳሳይ ድልድይ ላይ ዳግም ብቅ አለች። ነገር ግን በዚህኛው ቀረጻ ላይ ኬላ ቆማ ወደ ኋላ ተመለሰችና መንገድ ዳር ከቆመች አንዲት ጥቁር መርኩሪ ሚላን መኪና ውስጥ ገባች። የለበሰችው ቀሚስ በኋላ ከአስክሬኗ ላይ ከተገኘው ልብስ ጋራ በትክክል አንድ አይነት ነበረ። መርማሪዎቹ የመኪናውን ሰሌዳ ቁጥር በፍጥነት በኮምፒውተር አጣሩ። መኪናዋ የተመዘገበችው በ44 ዓመቱ ስቲቨን ቤልስ ስም ነበረ። እዚህ ላይ መርማሪዎቹ ትልቅ ፍንጭ አገኙ። ስቲቨን ቤልስ ኬላ ከዚህ ቀደም በእርሱ ላይ የህግ ክልከላ ትዕዛዝ አውጥታበት የነበረ ሰው ነበር። በዚያው ዕለት ከሰዓታት በኋላ የፖሊስ ኃይሎች ወደ ስቲቨን ቤት በፍጥነት አመሩ። ነገር ግን ቤቱ ደጃፍ ላይ የደረሱት መኮንኖች ሌላ አስገራሚ ነገር ጠበቃቸው። በቤቱ የፊት በር ላይ በፕላስተር የተለጠፈ አንድ ማስታወሻ ደብዳቤ ነበረ። እኔና ባለቤቴ ነሪን ለሰርግ ጉዟችን ወጥተናል። ለምርመራ ቡድኑ የዚህ ደብዳቤ በሩ ላይ መገኘት እጅግ በጣም አጠራጣሪና የታቀደበት ይመስል ነበረ። ወደ ስቲቨን ስልክ ቢደውሉም ስልኩ አይነሳም። አውቶማቲክ መልእክት ብቻ ያስተላልፋል። ስቲቨን ቤልስ ነኝ፣ ከመልእክት ድምጽ በኋላ መልእክት አስቀምጡ። ፖሊሶች የፍተሻ ትዕዛዝ ለማውጣት ቢጠይቁም ሂደቱ ጊዜ የሚወስድ ነበረ። ስቲቨን እና የትዳር አጋሩ የት እንዳሉ ሳይታወቅ ወንጀለኛው በነፃነት እየተዘዋወረ እንደሆነ ተሰማቸው። 2 ሙሉ ሳምንታት አለፉ። ስለ ስቲቨን ቤልስ ምንም አይነት ፍንጭ አልነበረም። ነገር ግን ከ100 ማይልስ በላይ ርቃ በምትገኘው የኦሃዮ ግዛት ኬልባ በተባለች ከተማ ውስጥ የፖሊስ ጣቢያው በፍጹም ያልጠበቀው የ911 ጥሪ አስተናገደ። የ19 ዓመቱ ብሪን ስሚዝ የተባለ ወጣት ወደ ፖሊስ ደውሎ እንዲህ አለ፣ እባካችሁ እርዱኝ፣ አንድ ሰው ሊገድለኝ እየሞከረ ነው። የኦሃዮ ፖሊሶች ወጣቱን ለማዳን ሲሄዱ ሳያስቡት ወደ ሌላ ግዛት አሰቃቂ የግድያ ሚስጥር ውስጥ እግራቸውን እየሰደዱ እንደሆነ አልተረዱም ነበረ። የኦሃዮ ግዛት ሼልቢ በተባለች ትንሽ ከተማ ውስጥ የተደረገውን ያ የ911 ጥሪ የፖሊስ አባላቱን ግራ አጋብቶ ነበረ። መኮንኖቹ የ19 ዓመቱን ብሪን ስሚዝ መንገድ ላይ አግኝተው ሲያነጋግሩት ወጣቱ በፍርሃት ይርድ ይንቀጠቀጥና እግሩ ባዶውን ብቻ ቆሞ ነበረ። በእጁ የያዘው ታብሌትና ስልክ ብቻ ነበረ። ፖሊሶች አካሉን መፈተሽ ሲጀምሩ ብሪን አፉ ሳይዘጋ በፍጥነት መናገር ጀመረ። ከሱ አምልጬ ነው የመጣሁት፣ እባካችሁ አግዙኝ። እሱ እኔን እንዲገድለኝ ይፈልጋል። አሁን በሚቺጋን ግዛት በኬላ ሳዶስኪ ግድያ ወንጀል የሚፈለገው ስቲቭ ቤልስ ነው። እኔም እዚያ ቤት ውስጥ አብሬያቸው እኖር ነበር። ነገር ግን ዛሬ ከቤት ሩጭ አመለጥኩ። የኦሃዮ ፖሊስ መኮንኖች ስለ ሚቺጋኑ የኬላ ሳዶስኪ ግድያ ምንም የሚያውቁት ነገር አልነበረም። ብሪን ግን ንግግሩን አላቆመም። ስቲቨን ቤልስ ሰዎች ወደ ቤት እንዲመጡ ካደረገ በኋላ ገንዘባቸውንና የግብርና እርዳታ ካርዳቸውን እንደሚቀማ ከቤቱም በፍጹም እንዳይወጡ እንደሚያስራቸውና እንደሚጨቁናቸው ተናገረ። ከሁሉም በላይ ደግሞ ብሪያን የኦሃዮ መኮንኖችን ግራ ያጋባ አስደንጋጭ ነገር ተናገረ። እኔ ግድያውን የፈጸመችው ሴት እርሷ ስትናገር የተቀረጸ ቪዲዮ በስልክ ላይ ያለኝ፣ እሷ ራሷ ነች ኬላን የገደለቻት። የኦሃዮ ፖሊሶች ወዲያውኑ ወጣቱን ወደ ጣቢያ በመውሰድ በሚቺጋን ግዛት ለሚገኙት መርማሪዎች ደወሉ። ማሪ ዲቴክቲቭ ፒተርሰን የብሪን ስሚዝን መያዝ ሲሰማ ወዲያውኑ ያንን የእጅ ስልክ ቪዲዮ በፍጥነት እንዲቀበሉ ታዘዘ። መርማሪዎቹ ብሪን ስሚዝን የምርመራ ክፍል ውስጥ አስቀምጠው ቪዲዮውን እንዲያሳያቸው ጠየቁት። ብሪን ስልኩን ነካካና ቪዲዮውን ከፈተው። በቪዲዮ ላይ የምትታየው የ33 ዓመቷ ኬሊን ራምሴ ነበረች። በቪዲዮ ላይ የተሰማው ንግግር ግን መርማሪዎቹ ከአቅማቸው በላይ አስደነገጣቸው። 16 ቁጥር እንዳልተናገርሽ አውቃለሁ፣ ግን በትክክል የሰማሁት 16 የሚለው ነው። 16 ሰዎች ገድያለሁ ነው ያልሽው ሲል ብሪያን በቪዲዮ ላይ ይጠይቃታል። ኬሊን ምንም ሳትበገር አዎ 16 ሰዎችን ገድያለሁ፣ ካሁን አንድም ጊዜ ታስሬ አላውቅም ስትል ትመልሳለች። ብሪያን ቀጥሎ ኬላን ለምን ገደለሻት ሲል ይጠይቃታል። ልጄን ቤተክርስቲያን ውስጥ ስለዛት
የተሳሳተችበት ነው። በሽጉጥ 2 ጊዜ ተኩሼ ገደልኳት፣ ሽጉጡንም ወንዝ ውስጥ ጣልኩት ስትል በቪዲዮ ላይ በግልጽ ታምናለች። ይህ ቀረጻ መርማሪዎቹ የያዙትን እስክሪብቶ አስጣላቸው። የኦሂዮ ፖሊሶች ብሪን ስሚዝን ለሰዓታት ከጠየቁት በኋላ ፍንጭ ሰጪ እንደሆነ በማሰብ ለጊዜው አሰናበቱት። ነገር ግን ያላወቁት ነገር ቢኖር ይህ የ19 ዓመት ወጣት ሙሉ በሙሉ ንጹህ እንዳልሆነና የራሱን ጥፋት ለመሸፈን ሌሎችን አሳልፎ እየሰጠ እንደነበረ ነው። በማግስቱ ምሽት መርማሪዎቹ ለኬሊን ራምሴ ደወሉላት። ኬሊንም በኦሂዮ ግዛት እንደምትገኝ ስለተናገረች ስለ ጉዳዩ እንድታብራራላቸው ወደ ሂሮን ካውንቲ ፖሊስ ጣቢያ እንድትመጣ ጠየቋት። ኬሊንም በፖሊስ የተዘጋጀውን ወጥመድ ሳታውቅ ጠበቃዋን አስከትላ በነጋታው ጠዋት ጣቢያ ደረሰች። ነገር ግን የምርመራ ክፍል ውስጥ ስትገባ ከሚቺጋን ግዛት አደገኛውን ወንጀል ለመመርመር የመጣው ዋና መርማሪ ዲቴክቲቭ ፒተርሰን ተቀምጦ ይጠብቃት ነበር። ዲቴክቲቭ ፒተርሰን ቃለመጠይቁን ሲጀምር እጅግ በጥንቃቄ ነበር። ኬሊን ስለ ኬላ ሳዶስኪ እንድትናገር ሲጠይቃት ኬሊን ስለ ኬላ መልካምነትና አብረው ስላሳለፉት ጊዜ በስሜት መናገር ጀመረች። ዲቴክቲቭ ፒተርሰን ሳይቸኩል በእጁ ያለውን ካርድ መዘዘ። ኬሊን እኔ እዚህ ልጫወት አልመጣሁም። አንቺ ራስሽ ኬላን እንደገደልሻት የምትናገሪበት ቪዲዮ በእጃችን ላይ አለ። የቪዲዮ ድምጽ ክፍል ውስጥ ሲከፈት ኬሊን ደንግጣ ፊቷ ተቀየረ። ነገር ግን ወዲያውኑ ቃሏን ለወጠች። አይ ይህ ሙሉ በሙሉ በኃይል ተገድጄ ያልኩት ነው። ስቲቭና ብሪያን አስገድደውኝ ነው እኔ እንዲህ ያልኩት። እኔ ምንም አላደረኩ ስትል ጮኸች። መርማሪው ይበልጥ ሲወጠራትና ከስቲቨን ቤልስ ጋር ያላትን ግንኙነት ሲጠይቃት ኬሊን ውጥረቱ ስለበዛባት ጠበቋን በማየት በቃኝ፣ የደም ግፊት እየጨመረ ነው፣ የምርመራ ሂደቱ እዚህ ጋር አቆማለሁ በማለት ጥያቄውን አቋርጣ ከጣቢያው ወጣች። ፖሊሶች በቂ የማሰሪያ ትዕዛዝ ስላልነበራቸው ለጊዜው ሊይዟት አልቻሉም። ነገር ግን በዚያው ዕለት ከሰዓት በኋላ መርማሪዎቹ የስቲቭ ቤልስን አፓርትመንት ለመበርበር የሚያስችላቸውን የፍርድ ቤት ትዕዛዝ አገኙ። ፖሊሶች የጥንቃቄ መሳሪያቸውን አዘጋጅተው የስቲቨን አፓርትመንትን በር ሰብረው ሲገቡ ያዩት ነገር መላ ሰውነታቸውን የሚያስቆጣ ነበረ። ያን ያህል ትንሽ በሆነ አንድ አፓርትመንት ክፍል ውስጥ ፍራሾች ተደርድረው ቢያንስ 7 ሰዎች አብረው ይኖሩ እንደነበረ የሚያሳዩ ማስረጃዎችን አገኙ። ነገር ግን ከሁሉም በላይ አስፈሪው ነገር በቤቱ ግድግዳዎች፣ ደብዳቤዎችና ዕቃዎች ላይ የተጻፈው ስም ነበረ። ስቲቨን ቤልስ ራሱን የሞት መልአክ ብሎ ይጠራ ነበረ። ባለቤቱን ነሪናን ደግሞ የሞት እመቤት ሲል ሰይሟታል። ይህ ቡድን ተራ የጓደኛሞች ስብስብ አልነበረም። ራሱን ዘሪፐርስ ብሎ የሚጠራ ሰዎችን አእምሮ የሚቆጣጠርና ደም የሚያፈስ ድብቅ የጨለማ አምልኮ ቡድን ነበረ። ፖሊሶች የስቲቨን ቤልስን አፓርትመንት ከፈተሹ በኋላ የተረዱት ነገር ቢኖር ይህ ግድያ የአንድ ሰው እብደት ሳይሆን የተደራጀ የጨለማ ቡድን ስራ መሆኑን ነው። አሁን መርማሪዎቹ የዚህን ቡድን አባላት አንድ በአንድ ማደን ነበረባቸው። በፖሊስ ጣቢያ ውስጥ ያሉትን የሳይበር መርማሪዎች የስቲቨን ቤልስ ማህበራዊ ሚዲያ ፌስቡክ ገጾችን በጥንቃቄ ማሰስ ጀመሩ። ብዙም ሳይቆዩ አንድ መላውን ምርመራ የሚቀይር ፎቶ አገኙ። ይህ ፎቶ የተነሳው የካቲት 14 በቫላንታይንስ ቀን ስቲቨን ቤልስ እና ነሪን በተጋቡበት የሰርግ ዕለት ነበረ። በፎቶ ላይ ስቲቨን እና ሙሽሪት ነሪና ከዚህ ቀደም የተጠየቁት ኬሊን ራምሴ እና ያ የ19 ዓመቱ ወጣት ብሪን ስሚዝ አብረው ቆመዋል። ነገር ግን ከእነሱ በተጨማሪ ፖሊስ የማያውቃቸው ሌሎች ሰዎች በፎቶ ላይ ነበሩ። መርማሪዎቹ የሰዎቹን ማንነት ሲያጣሩ የሁለቱን ስም አገኙ፣ ኤሌክስ ፊኮ እና ሴራ ቤዝ። መርማሪዎቹ ወደ አንድ ሰው ፊታቸውን አዘሩ። ያ መጀመሪያ ላይ ከዚህ ቤት አምልጬ መጣው ብሎ ፖሊስ የጠራው የ19 ዓመቱ ብሪን ስሚዝ። ብሪን በሰርጉ ፎቶ ላይ ነበረ። ኬሊንንም አሳልፎ የሰጠው እሱ ነው። ፖሊሶች ብሪን ንጹህ እንዳልሆነ አወቁ። ወዲያውኑም አስጠርተው ምርመራ ክፍል ውስጥ አስገቡት። ብሪን ወንበሩ ላይ እንደተቀመጠ ላቡ በግንባሩ ይወርድ ነበረ። እሺ ብሪን፣ እኛ ጅሎች አይደለንም። ኬሊን በመኪና ሄደ ስትወስዳት የሚያሳይ የካሜራ ምስል አለን አለው ዲቴክቲቭ ፒተርሰን። ብሪን ለመከላከል እየሞከረ አው ግን እኔ ብቻዬን አልነበርኩም። ስቲቭ ከመኪናው ጀርባ ተደብቆ ነበር። እሱን ያዘዘኝ እና ኬላን ስትደውልላት ምን አልካት? ምንም ከስራ ወጥቻለሁ፣ መገናኘት ትፈልጊያለሽ ወይ አልኳት። ብሪን ራሱን እንደ ንጹህ ሹፌር ለማቅረብ ሞከረ። ነገር ግን ፖሊሶች አስቀድመው የኬላን ስልክ መልእክቶች አውጥተው ነበረ። ዲቴክቲቭ ፒተርሰን ወረቀቶቹን ጠረጴዛው ላይ ወረወራቸው። በመልእክቶቹ ላይ ብሪን ስሚዝ ለሳምንታት ያህል ከኬላ ጋራ በፍቅር ስም ይጻጻፍ ነበረ። እንደውም ኬላ ስልኳ ላይ የብሪን ስልክ ቦይፍሬንድ፣ ፍቅር ጓደኛዬ ብላ ነበረ ሴቭ ያደረገችው። ብሪን የቫላንታይንስ ቀን ላይ እወድሻለሁ፣ ቸኮሌት ገዝቼልሻለሁ በማለት አሳስቷታል። ኬላን ያንን የፍቅር ቃል አምና ከሚወዳት ሰው ጋራ ልትገናኝ በዚያ ጨለማ ምሽት ወደ መኪናው ገባች። ያላወቀችው ነገር ቢኖር ያ የፍቅር ጓደኛዋ በቀጥታ እየነዳ ወደ ሞት ወጥመድ፣ ወደ አሰቃቂው የቦይስቪል ህንፃ እየወሰዳት እንደነበረ ነው። አሁን የዘሪፐርስ አባላት ሚስጥር ሙሉ በሙሉ ተዘርግቷል። ፖሊሶች ታሪካቸውን እያነጻጸሩ አንዱን በአንዱ ላይ ሲያነሳሱባቸው ስቲቨን ቤልስ ለዓመታት የገነባው ታማኝነት በአንድ አዳር ተንኮታኮተ። ሁሉም ራሱን ለማዳን ሌላውን አሳልፎ መስጠት ጀመረ። ወጥመዱ ተዘግቷል። በፖሊስ ጣቢያው የምርመራ ክፍሎች ውስጥ ያለው ውጥረት ጣሪያ ነክቷል። የቡድኑ አባላት እርስ በርሳቸው መጠራጠርና ጥፋቱን ወደ ሌላው ማሳበብ ጀምረዋል። የእስር ቤቱ በር አፉን ከፍቶ ሲጠብቃቸው ለስቲቨን ቤልስ የነበራቸው አይን አልባ ታማኝነት በአንድ አፍታ በነፈሰ
የተነፈሰበት ጠፋ። መርማሪዎቹ ብሪንን፣ አሌክስን እና ሴራን ጎን ለጎን በማስቀመጥ ቃላቸውን ማነጻጸር ሲጀምሩ በዚያች ምሽት ቮይስቪል ህንፃ ውስጥ በትክክል ምን እንደተከሰተ ሙሉ ስዕሉ ብቅ አለ። ብሪን ስሚዝ የፍቅር አጋር በመሆን አሳስቶ ወደ ወጥመድ ሳባት። አሌክስ ቪኮ የወንጀሉን መሳሪያ ሽጉጥ አቀረበ። ሴራ ቤዝ የፖሊስ ጥቆማ እንዳይመጣ ከውጪ ጥበቃ ቆመች። ሄሊን ራምሴ በቅናትና በስቲቨን መሪነት ቃታውን ስባ ገደለቻት። ስቲቨን ቤልስ መላውን ሴራ ያቀደው የገፋፋውና ግድያውን በአይኑ የተከታተለው ዋናው መሪ። ከዚህ ውይይት በኋላ ፖሊሶች ብሪንን፣ ኤሌክስንና ሴራን በቁጥጥር ስር ውለው በቁራጭ አሰሯቸው። ለስቲቨን ቤልስ እና ለባለቤቱ ነሪና ደግሞ ሀገር አቀፍ የማደኛ ትዕዛዝ ተሰራጨ። ከግድያው ከ6 ሳምንታት በኋላ ሁለቱም በካቴና ታስረው ወደ ፖሊስ ጣቢያ ተወሰዱ።